አንድ ተጫዋች ሁሉም እንደተጠናቀቀበት ሁሉም በሮች እንደተዘጉበት ባሰቡበት ጊዜ እንደገና ተመልሷል። ሰላም እንዴት ናችሁ? የፍርዶስ ሃይላይት የዩቲዩብ ተከታታዮች፣ በመጀመሪያ ስለ ማይክሎ ሙድሪክ ከማውራታችን በፊት ይህንን ቻናል በማበረታታት ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለወዳጆቻችሁ ሼር እያደረጋችሁ እንድትጀምሩ በአክብሮት እጠይቃችኋለሁ። ስለ ማይክሎ ሙድሪክ እያወራን እንግዲህ አብሬያችሁ የምቆየው ፊርዶስ አብዱልሐኪም ነኝ። እንዳልኳችሁ አንድ ተጫዋች ሁሉም እንደተጠናቀቀበት ባሰቡበት ጊዜ እንደገና ተመልሷል። ሁሉም በሮች እንደተዘጉበት ባሰቡበት ጊዜ እንደገና ተመለሰ። ማይክሎ ሙድሪክ መጀመሪያ ከውልደቱ ስንጀምር በዩክሬን የተወለደ ሲሆን ከልጅነቱ ጀምሮ የእግር ኳስ ፍቅሩ በጣም ታላቅ ነበር። ልክ እንደ ሁሉም ተጫዋቾች ማለት እንችላለን። ሁሉም ተጫዋቾች የእግር ኳስ ፍቅር የተለየ ፍቅር አላቸው። በሻካታር ዶኔስክ አካዳሚ ነው ያደገው። በፍጥነቱ ፈጣን በሆነ ድሪብሉ፣ በሚያምር ድሪብሉ ማለት እንችላለን፣ በአንድ ለአንድ ተከላካይን በማለፍ በአውሮፓ ትኩረት ውስጥ ወዲያው ትኩረት ያገኘ ተጫዋቾች መካከል ውስጥ ነው ማለት እንችላለን። ማይክሎ ሙድሪክ በ2001 በዩክሬን ተወለደ። እንዳልኳችሁ በሻካታር ዶኔስክ አካዳሚ አድጎ በፍጥነቱና በድሪብሉ ተከላካዮችን በማለፍ ተከላካዮችን በማስጨነቅ የአውሮፓ እንዲሁም ደግሞ በአውሮፓ ምድር ስሙን ያስጠራ ተጫዋች ነበር። ይህንን ተጫዋች እንደምታስታውሱት ቼልሲ ወይም ደግሞ ወደ ቼልሲ ከማምራቱ በፊት በዝውውሩ ጊዜ አርሰናል ያስፈርመዋል የሚል ነገር ነበር። አርሰናል ይህንን ተጫዋች ለማስፈረም እየሰራ ነበርና ቼልሲ ቀደም ብሎ ማይክሎ ሙድሪክን ከእጁ አስገባ። ይህ ተጫዋች እንግዲህ በአጠቃላይ በ70 ሚሊዮን ዩሮ እስከነ ቦነሶቹ ተብሎ የሚነገረው ወደ 100 ሚሊዮን ዩሮ አካባቢ የወጣበት አይነት ተጫዋች ነው። ማይክሎ ሙድሪክ ይህ የመስመር ተጫዋች በሌፍትም ሆነ በግራም ሆነ በቀኝም መጫወት የሚችል አይነት ተጫዋች ነው። አሁን ላይ 25 አመቱ ነው። በጊዜው በቼልሲ ማሊያ 73 ጨዋታዎችን አድርጎ 10 ጎሎችን አስቆጥሮ 9 አሲስቶችን አድርጓል። በሻካታር ዶኔስክ ደግሞ 44 ጨዋታዎች 12 ጎሎችንና 17 አሲስቶችን አስመዝግቧል። ከባዱ ሰዓት የመጣው አሁን ላይ ነው። በ2024 ጥቅምት ወር ላይ ከዩክሬን ብሔራዊ ቡድን ጋር በነበረበት ጊዜ በተደረገ የዶፒንግ ምርመራ ሜልዶኒየም የተባለ የተከለከለ ንጥረ ነገር በዝቅተኛ መጠን በናሙናው ውስጥ መገኘቱ ነው የተነገረው። እዚህ ጋር ነው ከባዱ ጊዜ የመጣው። ይህ ንጥረ ነገር የትንፋሽ አቅምንና ጽናትን በጨዋታ ላይ ተጫዋቾች ድሪብል በሚያደርጉ ጊዜ የሜዳውን ሰፊ ክልል ነው እንግዲህ የሚሮጡት የሚያካለሉት እና ይህ ንጥረ ነገር የትንፋሽ አቅምንና ጽናትን ሊያሳድግ እንደሚችል ነው የሚታወቀው። ቀጥታ ከማይክሎ ሙድሪክ ጋር ይህ ነገር ተገናኘ። ከዚያ ግን ከሙያው ትልቁ ፈተና ነው የመጣበት። በጣም ከባድ የሚባለው ፈተና በአበረታች ንጥረ ነገር ተጠቅሟል በሚል ክስ ተከሶ የእንግሊዝ እግር ኳስ ማህበር ከፍተኛውን ማለትም ለ4 አመታት ከእግር ኳስ እንዲታገድ ተወሰነበት። ለአንድ ተጫዋች 4 አመት ከሜዳ እንዲታገድ ወይም ደግሞ ከእግር ኳስ እንዲታገድ ማድረግ ማለት ይሄ የእግር ኳስ ህይወቱን እንደማጨለም ማለት ነው። እድሜ አለ፣ አቅም አለ፣ ተስፋ አለ፣ የእግር ኳስ የራሱን የቻለ ህይወት አለ። እነዚህን ሁሉ ነገሮች ማቆም ነው በቃ ቆመ ማለት ይቻላል። ነገር ግን ሙድሪክ አንድም ጊዜ ሆን ብሎ የተከለከለ ንጥረ ነገር እንዳልወሰደ በተደጋጋሚ ሲያሳውቅ ነበረ። ውሳኔውንም እንግዲህ በመቃወም ለዓለም አቀፍ የስፖርት ገላጋይ ፍርድ ቤት ይግባኝም አቅርቦ ነበረ። ታዲያ አሁን ላይ ከሰሞኑ እንደሰማነው መረጃዎች ማለት ነው ከ20 ወራት በላይ ከሜዳ ርቆ በቆየበት ጊዜ ይህ ተጫዋች የቼልሲን ማሰልጠኛ ማዕከል መጠቀም አልተፈቀደለትም ነበር። አይቻልም።
እንዲሁም ከክለቡ አሰልጣኞች ጋርም መስራት አይቻልም። ይሁን እንጂ በራሱ ወጪ የግል አሰልጣኞችን በመቅጠር ግብ ጠባቂዎችን በማምጣት ልምምድ ያደርግ ነበር። የፊት መስመር ተጫዋች እንደሆነ በዛ ልክ ስናስበው ማለት ነው። በለንደን በሚገኘው አክስብሪጅ ሜዳ ተጠቅሞ እንዲሁም በኦስትሪያ የልምምድ ማዕከል ካምፕ በማዘጋጀት ብቃቱን ጠብቆ እንደቆየ ነው እዚህ ጋር የሚያሳዩን መረጃዎች እንደሚያመላክቱት። ይህ ማለት የተጫዋች ወደፊት እንደሚመለስበት ወደ እግር ኳሱ ህይወት እንደሚመለስ አውቆት ነበር። ተስፋ አልቆረጠም። ይህንን አቅሙን መጀመሪያ ላይ የአውሮፓን ያስደመመው አቅሙን ማጣት አልፈለገም። ያንን ለመመለስ ያንን ጠብቆ ለማስቆየት ወይም ደግሞ በተሻለ ፐርፎርማንስ መልሶ ለመገኘት ይህ አቅምህ ዴይ ቱ ዴይ ትሬኒንግ ይፈልጋል። መተው የለብህም። እግር ኳስ ትሬኒንግ ይፈልጋል። አይ በቃ ብለህ ይሄንን ጨርሻለሁ ወይም ደግሞ ይሄ ተዘግቶብኛል ተብሎ የሚታው ነገር አይደለም። ተጫዋቾች አሁን ለምሳሌ ለፕሮጀክት ይሆነናል ብለው ክለቦች ሲያስፈርሙ ገና ታዳጊዎችን ሲያመጡ በልምምድ ማዕከል ከተጫዋቾች ጋር መመጋገብ ሲኖር በእነዚህ ነገሮች ሁሉ ሲያልፉ የተሻለ ተጫዋች እንደሚሆኑ ስለሚታመንም ስለተመለከትንም ጭምር ነው የእግር ኳስ ቀጣይነት ያለው ነገር የተመለከት ነው። ለዛም ነው ማይክሎ ሙድሪክ እንግዲህ ብቃቱን በተለያዩ የልምምድ ካምፖች በማዘጋጀት ብቃቱን ጠብቆ የቆየው። በመጨረሻም እንግዲህ የእንግሊዝ እግር ኳስ ማህበርና ለሙድሪክ ማለት ነው የዓለም አቀፉ የስፖርት ገላጋይ ፍርድ ቤትና ወርልድ አንቲ ዶፒንግ ኤጀንሲ የምንለው ጋር በተደረሰው ስምምነት ጉዳዩ መቋጨቱ ታወቀ። ትልቅ ሰበር ተብሎ ተነገረ። ጁላይ 31 ከሁለት ቀናት በፊት እንግዲህ የሰማነው መረጃ ማለት ነው። ሙድሪክ የቆየበት 20 ወራት እንደ አንድ ቅጣት ተቆጥሮለት ወደ ውድድር ወደ ቼልሲ መመለስ ይችላል የሚል የብስራት ዜና ሰማን። ስለዚህ እንዲሁም ወርልድ አንቲ ዶፒንግ ኤጀንሲ መመሪያዎቹን በኋላ ላይ መሻሻላቸውን ጠቅሷል። ከዚህ ብስራት ዜና በኋላ ሙድሪክ የዛን ጊዜ ከዛሬ 20 ወራት በፊት የሰጠው ናሙና በዛሬው መመሪያ ቢመረመር ኖሮ እንደ ዶፒንግ ጥሰት በፍጹም አይቆጠርም ነበር ተብሏል። ምን ማለት ነው? አሁን ይሄ መመሪያዎች ሲሳሻሉ የሰንባዲ ላይፍ የሰንባዲ የስራ ህይወት ይስተጋጎላል ማለት ነው። ይህ ነገር የተፈጠረው አሁን ቢሆን ኖሮ የማይክሎ ሙድሪክ የእግር ኳስ ህይወቱ ምናልባት እገዳው ይህን ያህል ላይሆንበት ይችል ነበር። እዚህ ጋር ያንን ነገር ልናስብበት ይገባል። ሙድሪክ ከውሳኔው በኋላ ይህ በሙያዬ ውስጥ በጣም ከባዱ ጊዜ ነበር ብሏል። ከመጀመሪያ ቀን ጀምሮ ሆን ብዬ የተከለከለ ንጥረ ነገር አልወሰድኩም ብዬ ቆሜያለሁ፣ ደጋግሜም ተናግሬያለሁ አለ። እንዲሁም ከጎኑ ለቆሙት ሁሉ አመስግኗል። አሁን ያው ወደ ቼልሲ መመለሱን ከሰማን ከተበሰርም በኋላ አሁን አዲስ ምዕራፍ ለመጀመር ዝግጁ ነኝም ብሏል። ቼልሲ ሙድሪክን ሙሉ ብቃቱን እንዲመለስ ወደ ስብስቡ እንዲቀላቀልና ወደ ሜዳ እንዲመለስ ድጋፍ እንደሚያደርግለት አስታውቋል። ወደ ቼልሲ ተመልሷል። አሁን ዋናው ነገር እንደ መሰረታዊ ጉዳይ ልንመለከተው የሚገባው ነገር ምንድነው? ወይም ደግሞ ልናወራበት የሚገባው ጉዳይ ምንድነው? አሁን የሙድሪክ ታሪክ አዲስ ምዕራፍ ይጀምራል። የፕሪሚየር ሊግ እንግዲህ የ2026 እስከ 27 የምንመለከተው ሲዝን አዲሱ ምዕራፍ ይሆናል ለሙድሪክ። ከ20 ወራት እገዳ በኋላ የነበረውን ተስፋ በሜዳ ላይ እንደገና ማሳየት ይችላል ወይ ይህ ተጫዋች የሚለው ደግሞ ሌላ ጥያቄ፣ ሌላ የመወያያ ርዕስ ይሆናል። ሙድሪክ ወደ ቀድሞ ብቃቱ መመለስ ይችላል፣ ግን ቀላል ይሆናል ብዬ አላስብም። ወደ ቀድሞ ያው እንዳልኳችሁ መጀመሪያ ላይ በግል ሜዳ ላይ ልምምድ ሲያደርግ ነበረ። እነዛ ነገሮች ምን ያህል ለዚህ ተጫዋች ብቃቱን ስቴብል ሆኖ እንዲቆይ ረድተውታል የሚለውን ነገር
ማሰብ ይገባል። ቀላል አይሆንም። 20 ወራት ከውድድር ርቆ መቆየት ለማንኛውም ተጫዋች በጣም ትልቅ ፈተና ነው። ምክንያቱም የእግር ኳስ ብቃት በአካል ብቻ አይለካም፣ በፊዚካል ፐርፎርማንስ ብቻ አይለካም። ይህ ማለት ከቡድን አጋሮች ጋር የሚኖር መግባባትና ይሄ የስነ ልቦና ዝግጁነትም ተመሳሳይ ያህል ወሳኝ ናቸው። ሁለት ተቃራኒ ቡድኖች ሜዳ ላይ ሲገቡ ፊዚካሊ ብቻ አይደለም ሬዲ ሆነው ሜዳ ላይ የሚቆሙት፣ በስነ ልቦናም ዝግጁነታቸው ሊመረመር ሊጤን ይገባል። ከዚህ በፊት መልበሻ ቤት ተረብሸው ሜዳ ላይ ሲገቡ ተጫዋቾች ብዙ የተመለከትነው ምሳሌዎችን ማንሳት እንችላለን። እነዚህ ሁሉ ነገሮች ተጽዕኖ አላቸው። ውስጥ ሰላም መሆን አለበት። አሁን ላይ ሙድሪክ ተስፋ የሚያስቆርጠው ምክንያት የለም። እድሜው ደግሞ ገና 25 አመቱ ነው። ይህ ለአንድ ክንፍ ተጫዋች የሚያድግበት እድሜ ነው። ይህ ማለት ከዚህ በፊት የአውሮፓ ክለቦችን ያስደነቀው ፍጥነቱ፣ ድሪብሉ፣ በአንድ ለአንድ ተከላካይ የማለፍ ችሎታው አሁንም ከሱ ጋር አለ። እድሜው 25 አመቱ ነው። ትልቁ ጥያቄ ግን በቼልሲ ቦታውን ማስመለስ ነው። ቦታውን ይረከባል ወይ ነው ጥያቄው። እሱ በሌለባቸው 20 ወራት ውስጥ ቼልሲ ብዙ ተጫዋቾችን አስፈርሟል። ፉክክሩን በጣም ጨምሯል። አሰልጣኞች ተቀያይረዋል። ስለዚህ ወደ መጀመሪያው 11 መመለስ በችሎታ ብቻ ሳይሆን በትዕግስትና በቋሚ አፈጻጸም ይወሰናል። ይህንን ደግሞ ለሻቢ አሎንሶ ማሳመን ይገባዋል። እንዲሁም በስነ ልቦና ጎን በጣም ወሳኝ ይሆናል። እንዳልኳችሁ በእገዳው ወቅት ያጋጠመው ጫናና ትችት በቀላሉ የሚረሳ ነገር አይሆንም። በጣም ከባድ ነው የሚሆነው። ስለዚህ ይህንን ጫና ወደ ጥንካሬ መቀየር ከቻለ ወድቆ መነሳት አለ፣ ወድቆ መቅረት አለ። ወድቆ መነሳትም በጣም ትልቅ ድል ነው። ያንን ነገር ነው ከማይክል ሙድሪክ የምንጠብቀው። ስለዚህ ከዚህ በፊት ከነበረው ተጫዋችም የተሻለ ሆኖ ልንመለከተው እንችላለን። እዚህ ጋር የሱ ብቻ ጥንካሬ ወይም ደግሞ የሱ ብቻ ፍላጎት ላይወስነው ይችላል። እርግጥ ነው ቼልሲም በደንብ ሊመለከተው ይገባል፣ ሊያበረታታውም ይገባል። አሰልጣኞች እድል ሊሰጡት ይገባል። ሻቢ አሎንሶ ይህንን ተጫዋች ሊፈትሰው ይገባል። ሙድሪክ በጀመሪያዎቹ ወራት አስቸጋሪ ሆኑበታል። ያው እንደዛ ሊሆኑ ይችላሉ። ነገር ግን ጤንነቱን ከጠበቀ በቋሚነት የመጫወት እድል፣ ከቤንች የመነሳት እድል ማግኘት መቻል አለበት። ይህንን ካገኘ ደግሞ በራሱ ላይ ያለውን እምነት ካልጣለ በቼልሲውም በሌላ ትልቅ ክለብ የተሳካ ሙያ ሊገነባ ይችላል። ማይገነባበት ምንም አይነት ምክንያት የለም። ምንም ነገር አያግደውም። ያው እንግዲህ እንደ ቆይታችን ማጠቃለያ በመጨረሻ ግን ብለን የምናነሳው እውነተኛው መልስ በንግግር ሳይሆን ያው በሜዳ ላይ እኛ በወራ ነው ብቻ ሳይሆን በሜዳ ላይ በሚያሳየው አፈጻጸም ነው ልንመለከተው የምንችለው፣ እድል ሲሰጠውም በዛው። ስለዚህ ማይክል ሙድሪክ ከተዘጉበት ሁሉም ነገር ከተጠናቀቀበት እንደዛ ተብሎ በታሰበበት ጊዜ እንደገና ተመልሶ ተመልክተነዋል። ከዚህ በኋላ ሜዳ ላይ ያለውን ፐርፎርማንስ እንመለከት። ቀጣይ የእግር ኳስ ህይወቱ ምን ሊሆን ይችላል የሚለውን ነገር በደንብ ሊጠቁሙን ይችላሉ። እና የዛሬው ስለ ሙድሪክ አጠር አድርገን ያነሳነው ሀሳብ ይህንን ይመስላል። ቤተሰቦቻችን፣ የእግር ኳስ ተከታታዮች ይህንን የዩቲዩብ ቻናል ለማሳደጊያው ከወዲሁ ትብብራችሁን ጠይቃለሁ። ትብብራችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ነው። ይህንን እንደምታደርጉ ደግሞ አምናለሁ። አብራችሁ የቆየሁት ፊርዶስ አብዱልሐኪም ነኝ። መልካም ቀን ይሁንላችሁ።